ፊድባኩን እኛ እንደቻለው ሌላ ሰው ይችላል ብዬ አላስብም። በእውነት በጣም ከባባድ ንግግሮች ራሱ ነበሩበት ምናምን። አሁን ከኔ አንጻር እንኳን ከአይኔ በኋላ ችየዋለሁ። ስቲል ነው ከተባረርም በኋላ ስቲል ነው የሚደርሱኝ ቴክስቶች ምናምን አሉ። ግን በቃ የሆነ ፋይናሊ አለመናገርን መርጫለሁኝ። ግን የሆነ ደረጃ ሲደርሱብኝ ደግሞ መናገርን መረጥኩኝና አንድ ሰው ስናገርም ጭራሽ እሷ ደግሞ ቫይራል ለራሷ ለማውጣት ስትል ነገሮችን አባባሰችብን ነገር ነው። ከዛ በኋላ በቃ መነጋገር አቆምኩኝ። ወደ አንድ ሰሞን ነው ብዬ ትቼዋለሁ። እሺ እንግዲህ ያው ሉዌላ ለመናገር የፈለገችው እኔን ይመስለኛል። ምክንያቱም እኔ በጣም የተናገርኳት እንዳልሽው እኔ ቆንጆ ጉድ አንድ ሰሞን ነው ከአንቺ በኋላ ራሱ ስንት ጉድ ሰማን። ኤኒዌይስ በጣም እንደተሰማሽ የገባኝ ሁለቴ ነው። አልጨረስኩትም ቪዲዮውን ሁላ ሁለት ጊዜ አንስተሽዋል ይሄን ሀሳብ። በጣም ካስከፋሽ በጣም ይቅርታ። ስለተናደድኩና ስለተሰማኝ ነው በዚህ ልክ ቤተሰብን የሚያዋርድ ነገር እንዴት ታደርጋላችሁ ብዬ ተናገርኩት። ኤኒዌይስ አትጨነቂ በቃ